አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች፣ የቤታችን ቃል ኪዳን ልጆች፣ የቅዱሳን ወገኖች ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ይህ ባለችን አጭር ደቂቃ የምንነጋገረው ቤተክርስቲያንና ዘመናዊነት በሚል ነው። ቤተክርስቲያንና ዘመናዊነት ስንል በዚህ ትምህርት ውስጥ በጥንቃቄ ልናያቸው የሚገቡ ነጥቦች አሉ። አንደኛው ቤተክርስቲያን ምንድናት? ማናት? የቤተክርስቲያን ዓላማው ምንድን ነው የሚለውን እናያለን። ሌላው ዓለማዊነትና መንፈሳዊነት ማለት ምን ማለት ነው? ዘመናዊነትስ ስንል ምን ማለታችን ነው? በመጨረሻ ስለ ክርስትና ምንነትና ማንነት ተናግረን እኛ በዚህ ማዕቀፍ ውስጥ እንዴት እንኖራለን የሚለውን ባጭሩ በዚህ ትምህርት እናያለን። እንግዲህ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ አንድ እንድናስታውስ እንድናስተውል የሚነግረን ትምህርት አለ። እሱም ምን ይላል? የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12:2 ላይ ማለት ነው። እንግዲህ ይህንንም መሰረት አድርገን እንማራለን። ቤተክርስቲያን ማናት? ቤተክርስቲያን እንግዲህ አባቶቻችን በተለይ ሰባ ሊቃውንት የሚባሉት ብሉይ ኪዳንን ከዕብራይስጥ ወደ ግሪክ የተረጎሙት አባቶች ቤተክርስቲያንን አቅሊሲያ ብለው እንደገለጿት፣ ይሄም ደግሞ ሲተረጎም ቤተክርስቲያን እንደሚባል መቼም አውቀናል፣ ተምረናል። አባቶቻችን ይህንን ነገር ሰብከውናል። በአጠቃላይ ቤተክርስቲያን የሚለው ቃል እንግዲህ በዘይቤ ወይም በሚስጥር በሶስት አይነት አወጣጥ ይተረጎማል። የመጀመሪያው ቤተክርስቲያን ማለት ከውሃና ከመንፈስ ቅዱስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ የሥላሴ ልጅነትን ያገኘ እሱ ቤተክርስቲያን ይባላል። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ብሎ ሐዋርያው እንደተናገረው፣ ስለዚህ እያንዳንዳችን በጥምቀት ተወልደን በክርስቶስ ክርስቲያን ተብለን የምንኖር እያንዳንዳችን ክርስቲያኖች ቤተክርስቲያን እንባላለን ማለት ነው። የክርስቶስ ማደሪያዎች፣ የክርስቶስ ቤት ስለሆነ። ሌላው ሁለተኛው አፈታት ከውሃና ከመንፈስ ቅዱስ የተወለዱ የመንፈስ ቅዱስ ማደሪያ የሆኑ የክርስቲያኖች አንድነት ጉባኤ፣ ይሄ ቤተክርስቲያን ይባላል ማለት ነው። እንግዲህ ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዚያ አገኛለሁ ባለው መሰረት ያ የክርስቲያኖች ጉባኤ ክርስቲያኖች አንድነት እግዚአብሔር የሚገኝበት፣ እግዚአብሔር የሚያድርበት፣ እግዚአብሔር የሚገለጽበት ስለሆነ ያ ቤተክርስቲያን ይባላል ማለት ነው። ሶስተኛው ለአምልኮተ እግዚአብሔር የተለየ የተመረጠ ቦታ ያመለክታል። ያም እንግዲህ ቤተክርስቲያን ምስጢራት የምንፈጽምበት ከእግዚአብሔር ጋራ ቤተክርስቲያን የጸጋው ግምጃ በስ ስለሆነች ምስጢራተ ቤተክርስቲያን የምንፈጽምበት ከእግዚአብሔር ጋር የምንገናኝበት፣ በተለይ ቤተክርስቲያን ምድራውያን ሰዎች ሰማያውያን መላእክትና በአጸደ ሕይወት ያሉ ቅዱሳን ሁሉ የሚገናኙባት፣ በአጠቃላይ ሰውና እግዚአብሔር የሚገናኝባት፣ ሰማያዊ ምስጢር የሚከናወኑባት፣ የሚታዩም የማይታዩም ያሉባት ትልቅ አጸድ ስለሆነች እንግዲህ ያቺ ሕንፃ ያቺ ሰውና እግዚአብሔር የሚገናኝባት ቤት ቤተክርስቲያን ትባላለች ማለት ነው። ምስጢራተ ቤተክርስቲያን ሁሉ የሚከናወኑባት። እንግዲህ በአጠቃላይ በዚህ በሶስቱ የቤተክርስቲያን ፍቺ እንግዲህ በሙሉ አሃታ ቤተክርስቲያናት የተባሉት የሚስማሙበት እና በዚያም መሰረት የሚያስተምሩት የቤተክርስቲያን ማንነት የሚገለጽበት የሚተረጎሙበት ትምህርት ነው ማለት ነው። እንግዲህ ይህንን ያላወቁ በዘመናችን በክርስቶስ ስም ብዙ የተፈጠሩ ማህበራት ወይም ደግሞ የእምነት የአምልኮ ስርዓቶች ስላሉ፣ ስለዚህ አንዱን ጥለው አንዱን አንጠልጥለው ስለዚህ ቤተክርስቲያንን ለሰው ብቻ ይሰጡና ያቺ ምስጢር የሚፈጽምባትን ቤተክርስቲያን የሚክዱ አሉ። የክርስቲያኖችን አንድነት የሚክዱ አሉ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግን ምስጢርን ጠንቅቃ
ትርጓሜን በደንብ ከአዲስ ከብሉይ አጣጥማ አባቶቻችን በመንፈስ ቅዱስ ባስቀመጡልን መሰረት ስለ ቤተክርስቲያን ማንነት እንዲህ እንማራለን ማለት ነው። ሌላው የመጀመሪያዋ ቤተክርስቲያን ማነች፣ የት ነበረች ብለን ስንል በተለይ ቤተክርስቲያን ስንል ሰዎች የሚሰበሰቡባት ሚስጥራት የሚፈጸሙባት ቤተክርስቲያን የት ነበረች ብለን ስናይ አማናዊት ቤተክርስቲያን እንግዲህ እንደ ወፍ ዘራሽ በድንገት የተመሰረተች አይደለችም። ዓለም ከተፈጠረበት ዘመን ከተቆጠረበት ጊዜ ጀምሮ በተለያዩ ምሳሌዎች እየተመሰለች መጥታለች። በኋላ የአማናዊቷ ቤተክርስቲያን በጊዜዋና በዘመኗ ተመስርታለች ማለት ነው። ለምሳሌ በጥላ ውስጥ የነበረችው የኖረችው በምሳሌ የተገለጸችው ሁለተኛይቷ ቤተክርስቲያን አንደኛው በኖህ መርከብ ትመሰል ነበረ። በኖህ መርከብ እነዛ እንግዲህ ከዛ ከጥፋት ውሃ የዳኑት ነፍሳት የተከለሉባት ቤተክርስቲያንም በዚህ የኃጢአት ባህር በዚህ የባህር ዓለም ውስጥ ዋይተን የምንወጣባት ከእግዚአብሔር ጋራ ይህን ዓለም ተሻግረን የምንገናኝባት ታላቅ ምስጢር ታላቅ መርከብ ስለሆነች ክርስቲያኖችን ይዛ በዚህ ዓለም ውስጥ ቀዝፋ አሻግራ ወደ መንግሥተ ሰማያት የምታደርስ እንግዲህ በኖህ መርከብ ትመሰላለች ማለት ነው። ሌላው የአብርሃም ድንኳን የቤተክርስቲያን ምሳሌ ነበረች። አብርሃም በድንኳኑ ድሆች የሚጠግቡበት፣ ስላሴዎች የሚስተናገዱበት፣ የእግዚአብሔር ክብር የሚገለጽበት ቦታ ነው። ስለዚህ ቤተክርስቲያንም ሰውና ስላሴዎች የሚገናኙበት፣ ሰዎች ከነፍስ ረሃባቸው ጉስቁልናቸው የሚጠጉበት የሚረኩበት፣ ጸጋ በረከት የሚጎናጸፉበት ታላቅ አጸድ ስለሆነች ቤተክርስቲያን እቺ እንግዲህ በቤተክርስቲያን ትመሰላለች። በአጠቃላይ ቤተክርስቲያን የሚለው ቃል እንግዲህ በዘይቤ ወይም በሚስጥር በሶስት አይነት አወጣጥ ይተረጎማል። የመጀመሪያው ቤተክርስቲያን ማለት ከውሃና ከመንፈስ ቅዱስ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ የሥላሴ ልጅነትን ያገኘ እሱ ቤተክርስቲያን ይባላል። እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ብሎ ሐዋርያው እንደተናገረው፣ ስለዚህ እያንዳንዳችን በጥምቀት ተወልደን በክርስቶስ ክርስቲያን ተብለን የምንኖር እያንዳንዳችን ክርስቲያኖች ቤተክርስቲያን እንባላለን ማለት ነው። የክርስቶስ ማደሪያዎች የክርስቶስ ቤት ስለሆነ። ሌላው ሁለተኛው አፈታት ከውሃና ከመንፈስ ቅዱስ የተወለዱ የመንፈስ ቅዱስ ማደሪያ የሆኑ የክርስቲያኖች አንድነት ጉባኤ፣ ይሄ ቤተክርስቲያን ይባላል ማለት ነው። እንግዲህ ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዚያ አገኛለሁ ባለው መሰረት ያ የክርስቲያኖች ጉባኤ ክርስቲያኖች አንድነት እግዚአብሔር የሚገኝበት እግዚአብሔር የሚያድርበት እግዚአብሔር የሚገለጽበት ስለሆነ ያ ቤተክርስቲያን ይባላል ማለት ነው። ሶስተኛው ለአምልኮተ እግዚአብሔር የተለየ የተመረጠ ቦታ ያመለክታል። ያም እንግዲህ ቤተክርስቲያን ምስጢራት የምንፈጽምበት ከእግዚአብሔር ጋራ ቤተክርስቲያን የጸጋው ግምጃ በስ ስለሆነች ምስጢራተ ቤተክርስቲያን የምንፈጽምበት ከእግዚአብሔር ጋር የምንገናኝበት፣ በተለይ ቤተክርስቲያን ምድራውያን ሰዎች ሰማያውያን መላእክትና በአጸደ ሕይወት ያሉ ቅዱሳን ሁሉ የሚገናኙባት፣ በአጠቃላይ ሰውና እግዚአብሔር የሚገናኝባት፣ ሰማያዊ ምስጢር የሚከናወኑባት፣ የሚታዩም የማይታዩም ያሉባት ትልቅ አጸድ ስለሆነች እንግዲህ ያቺ ህንፃ ያቺ ሰውና እግዚአብሔር የሚገናኝባት ቤት ቤተክርስቲያን ትባላለች ማለት ነው። ምስጢራተ ቤተክርስቲያን ሁሉ የሚከናወኑባት እንግዲህ በአጠቃላይ በዚህ በሶስቱ የቤተክርስቲያን ፍቺ እንግዲህ በሙሉ አሃታ ቤተክርስቲያናት የተባሉት የሚስማሙበት እና በዚያም መሰረት የሚያስተምሩት የቤተክርስቲያን ማንነት የሚገለጽበት የሚተረጎሙበት ትምህርት ነው ማለት ነው። እንግዲህ ይህንን ያላወቁ በዘመናችን በክርስቶስ ስም ብዙ የተፈጠሩ ማህበራት ወይም ደግሞ የእምነት የአምልኮ ስርዓቶች ስላሉ፣ ስለዚህ አንዱን ጥለው አንዱን አንጠልጥለው ስለዚህ ቤተክርስቲያንን ለሰው ብቻ ይሰጡና ያቺ ምስጢር የሚፈጽምባትን ቤተክርስቲያን የሚክዱ አሉ። የክርስቲያኖችን አንድነት የሚክዱ አሉ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግን ምስጢርን ጠንቅቃ ትርጓሜን በደንብ ከአዲስ ከብሉይ አጣጥማ አባቶቻችን በመንፈስ ቅዱስ ባስቀመጡልን መሰረት ስለ ቤተክርስቲያን ማንነት እንዲህ እንማራለን ማለት ነው።
ሌላው የመጀመሪያዋ ቤተክርስቲያን ማነች? የት ነበረች ብለን ስንል በተለይ ቤተክርስቲያን ስንል ሰዎች የሚሰበሰቡባት ምስጢራት የሚፈጸሙባት ቤተክርስቲያን የት ነበረች ብለን ስናይ አማናዊት ቤተክርስቲያን እንግዲህ እንደ ወፍ ዘራሽ በድንገት የተመሰረተች አይደለችም። ዓለም ከተፈጠረበት ዘመን ከተቆጠረበት ጊዜ ጀምሮ በተለያዩ ምሳሌዎች እየተመሰለች መጥታለች። በኋላ የአማናዊቷ ቤተክርስቲያን በጊዜዋና በዘመኗ ተመስርታለች ማለት ነው። ለምሳሌ በጥላ ውስጥ የነበረችው የኖረችው በምሳሌ የተገለጸችው እውነተኛዊቷ ቤተክርስቲያን አንደኛው በኖህ መርከብ ትመሰል ነበረ። በኖህ መርከብ እነዛ እንግዲህ ከዛ ከጥፋት ውሃ የዳኑት ነፍሳት የተከለሉባት ቤተክርስቲያንም በዚህ የኃጢአት ባህር በዚህ የባህር ዓለም ውስጥ ዋይተን የምንወጣባት ከእግዚአብሔር ጋራ ይህን ዓለም ተሻግረን የምንገናኝባት ታላቅ ምስጢር ታላቅ መርከብ ስለሆነች ክርስቲያኖችን ይዛ በዚህ ዓለም ውስጥ ቀዝፋ አሻግራ ወደ መንግሥተ ሰማያት የምታደርስ እንግዲህ በኖህ መርከብ ትመሰላለች ማለት ነው። ሌላው የአብርሃም ድንኳን የቤተክርስቲያን ምሳሌ ነበረች። አብርሃም በድንኳኑ ድሆች የሚጠግቡበት፣ ሥላሴዎች የሚስተናገዱበት፣ የእግዚአብሔር ክብር የሚገለጽበት ቦታ ነው። ስለዚህ ቤተክርስቲያንም ሰውና ሥላሴዎች የሚገናኙበት፣ ሰዎች ከነፍስ ረሃባቸው ጉስቁልናቸው የሚጠጉበት የሚረኩበት፣ ጸጋ በረከት የሚጎናጸፉበት ታላቅ አጸድ ስለሆነች ቤተክርስቲያን እቺ እንግዲህ በቤተክርስቲያን ትመሰላለች። ሌላ እውነተኛይቱ ቤተክርስቲያን በሞሪያ ተራራም ትመሰላለች። ሞሪያ ተራራ ልጅን ሰዋልኝ ብሎ እግዚአብሔር አብርሃምን በጠየቀው ጊዜ አብርሃምን ልጁን ለመሰዋት ወደ ሞሪያ ተራራ ሄዶ ነበረ። ስለዚህ በዛም በደረሰ ሰዓት እንግዲህ ልጁ ወደዛ ሲሄዱ አባዬ ለመስዋዕት የሚሆነው በግ የት አለ ብሎ ሲጠይቀው ልጅ ሆይ የመስዋዕቱን በግ ማን ያዘጋጃል አለው። እግዚአብሔር ያዘጋጃል አለው። ከዛ በኋላ አገልጋዮቹን ወደ ኋላ አስቀርቶ የሚሰዋውን ልጅና መሰዋዩን ይዞ አብርሃም ከሄደ በኋላ መሰዊያውን ደርድሮ ሁሉም ካዘጋጀ በኋላ ልጁን በዚያ ቦታ ሊሰዋ ቆርጦ እንግዲህ ሰይፉን በልጁ ላይ ሲሰነዝር እዚህ ጋር አንድ የምናስታውሰው ነገር መዘለል የሌለበት ይስሐቅ ምን አይነት ቅዱስ ልጅ እንደሆነ ሊሰዋው ሲል አባዬ በእውነት እኔ ለእግዚአብሔር ለአምላክ የምትሰዋይ ከሆነ በፊት ለፊት የምትሰዋይ ከሆነ እኔም ነፍስ ይዞኝ እንፈራገጣለሁ፣ ጎረምሳ ነኝ። ስለዚህ መንጭቄ እሄዳለሁ። አንተም አይኖቼ ሲቁለጨለጩ ስታይ ትራራለህ፣ አባት ስለሆን እጅ ይዝልና ስለዚህ ለአምላክ ከመታዘዝ ወደ ኋላ ስለምትል ስለዚህ በማጀራት ያጋድመህ እኔም ሳላይ አንተም አይኖችን አይተህ ሳትሳሳ አምላክ ፈጣሪ ያለህን ቃል ኪዳን ፈጽም ብሎ አንገቱን ለመስዋዕት ያዘነበረ ነው ይስሐቅ። በጣም ትልቅ በእውነት ታዛዥ ለአባቱም ደግሞ ላዘዘው ለፈጣሪው የታዘዘ ለፈጣሪና ለወላጆቹ የሚታዘዝ ምሳሌ የሚሆን ነው ይስሐቅ። ከዛ በኋላ አብርሃም ቆርጦ እጁን ሲሰነዝር ግን ምን ብሎታል እግዚአብሔር? አብርሃም እጅህን ከይስሐቅ ላይ አንሳ፣ እነሆ በእውነት እንዳመንከኝ አንድ ልጅህን መስዋዕት ለማድረግ ወደኋላ እንዳላልክ አሁን አወለጋገር ፈተናውን አለፍኩ ማለት ነው። ነገር ግን እነሆ ለመስዋዕት የሚሆነው በግ በሰጻ ቤት ታስሮ ከኋላ አለህና ያንን በጉን ሰዋ ብሎታል። አብርሃምን መለስ ሲል በሰጻ ቤት የታሰረ ነጭ በግ ከሰማይ ወርዶ በዚያ ያየዋል ያገኘዋል ማለት ነውና ስለዚህ ይሄ በሰው መስዋዕትነት የዓለም እንደማይድን ከሰማይ የወረደ እነሆ የኃጢአት ማስተሰሪያ የሚሆን የእግዚአብሔር በግ ብሎ ዮሐንስ የተናገረው እውነተኛው በግ ኢየሱስ ክርስቶስ ለአብርሃም በዛ ጊዜ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም እንዳለው አብርሃም እንግዲህ በዛን ዘመን ሆኖ ነገር ግን በዘመነ ክርስትና ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ያቺ አረጓ በጉ ታስራ የወረደባት ድንግል ማርያም ነች። ከድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለዓለም ሁሉ ቤዛ ሊሆን ኢየሱስ ክርስቶስ እንደመጣ የኃጢአት ማስተሰሪያ በግ የተባለው እውነተኛው ዓለም ሁሉ የሚድንበት ከሰማይ የወረደ በግ ኢየሱስ ክርስቶስ እንደሆነ ለአብርሃም ታይቶታል ማለት ነው። ስለዚህ ያ በግ የሚሰዋበት ያ በግ የሚፈተትበት ጥበብ ቤቷን ሰራች፣ 7 ምሰሶዋን አቆመች፣ እነሆ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ከፍ ባለ ተራራ ሆና እናንተ አለቆች ወደ እኔ ኑ ያረኩትን ፍሪዳ ብሉ የደባለኩት የወይን ጠጅ ጠጡ አለች የተባለች ቤተክርስቲያን
ነች ማለት ነው። ስለዚህ ያቺ ሞሪያ ተራራ የቤተክርስቲያን ምሳሌ ነች። ሌላም እንግዲህ ያዕቆብም ያቺ ተኝቶ ራእይ ያየባት በኋላ ምልክት አድርጎ ዘይት ቀብቶ ሐውልት ያቆመባት ያቺ የቤተክርስቲያን ምሳሌ ነች። ምክንያቱም ዛሬ አባቶች ቤተክርስቲያን ሲመሰርቱ ሜሮን ቀብተው ጸሎት አድርገው ባርከው እንደሚመሰርቱ ከዛ የመጣ ትውፊት ነው ማለት ነው። እንግዲህ በክርስትና ታሪክ ውስጥ ስናይ በዘመነ ክርስትና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ወደዚህ ዓለም ከመጣ በኋላ ግን ቤተክርስቲያን መጀመሪያ የት ነው የተጀመረችው? የመጀመሪያዋ ቤተክርስቲያን የቷ ነች ብለን ስንል የቷ ነች? እሷ የመጀመሪያዋ ቤተክርስቲያን ተብላ በአባቶቻችን የምትነገረው የቷ ነች? የማርቆስ እናት ቤት ነች። የማርቆስ እናት ቤት ነች የመጀመሪያዋ ቤተክርስቲያን ተብላ የምትነገረው ማለት ነው። እና እንግዲህ በዚች በቤተክርስቲያን የመጀመሪያ ቤተክርስቲያን በምትባለው ሰገነት ላይ ደቀ መዛሙርቱ የእግዚአብሔርን ጉባኤ ያካሂዱ ነበር። በተለይ ቅዱስ ሉቃስ በሐዋርያት ሥራ ላይ እንደተናገረው በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርቶሎሜዎስም፣ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ቀናተኛው የሚባል ስምዖንም፣ ያዕቆብም ልጅ ይሁዳም ነበሩ። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ። በዚያች በማርቆስ እናት ቤት ሌትና ቀን በጸሎት እየተጉ በዛ እግዚአብሔርን ያመሰግኑ እንደነበረ አንድ ልብ እንደነበራቸው መጽሐፍ ቅዱስ ያስተምረናል ማለት ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 14 ድረስ ያለውን ብታዩ እንግዲህ በዛው ሳሉ ነው መንፈስ ቅዱስም በደቀ መዛሙርቱ ላይ የወረደላቸው 71 ከሚችሉ ቋንቋ በተጨማሪ ሌላ 71 ቋንቋ ተገልጾላቸው 72 ቋንቋ የተናገሩት በዚያው በማርቆስ እናት ቤት ማለት ነው። ሐዋርያት 2 ምዕራፍ 2 ከ1 እስከ 4 ላይ እንደምናገኘው እንግዲህ በማርቆስ እናት ቤት በጸሎቱ ይተጉ ለነበሩ ሐዋርያት መንፈስ ቅዱስ እንደወረደላቸው ዛሬም በቤተክርስቲያን ተሰብስበው በጸሎት ለሚተጉ እግዚአብሔርን ለሚያመሰግኑ አንድ ልብ አንድ ሐሳብ ሆነው ለቆሙ ሁሉ የእግዚአብሔር መንፈስ ጸጋ ይሰጣቸዋል ማለት ነው። ከፈጣሪያቸው ጋር ይገናኛሉ ማለት ነው። ምስጢር ይገለጽላቸዋል ማለት ነው። እና ስለዚህ ያቺ የቤተክርስቲያን ምሳሌ የሆነች እንግዲህ ማርቆስ እናት ቤት ነች። ቅዱስ ጴጥሮስ መልአከ እግዚአብሔር በታምራት ከእስር ቤት ካስወጣው በኋላ ወዴት ነው የተጓዘው? ወደዛች ወደ ማርቆስ እናት ቤት ነው። በሩን ሲያንኳኳ የከፈቱለት እና አድንቀው እግዚአብሔርን አመስግነው የተቀበሉት በዚያች ቦታ ነው ማለት ነው። ሐዋርያት ሥራ ምዕራፍ 12 ላይ እንደምናገኘው እንግዲህ ይህ ታላቅ ቤት የመጀመሪያ ቤተክርስቲያንና ጽርሐ ጽዮን በሚባል ስም የምትታወሰው ቦታ ነች ማለት ነው። ይህ ቤት ብዙ ድንቅ የተደረገበት፣ ጸሎት የተደረገበት እውነተኛ ቤተክርስቲያን ምሳሌ ተደርጋ የምትወሰድ ሐዋርያት እመቤታችን በመካከላቸው ሆና በዚያ ብዙ ምስጢር የፈጸሙበት ነው ማለት ነው። ዛሬም ቤተክርስቲያን ድንግል ማርያም ከልጇ ጋር የምትገኝበት ገና ወደ ቤተክርስቲያን ስንገባ መቅደሱ ሲከፈት ምስለ ፍቁር ወልዳ በመንበሩ ላይ ልጇን ታቀፋ የምትገኝባት አማናይቷ ቤተልሔም ቤተክርስቲያን ነች። አማናይቱ ቀራንዮ ቤተክርስቲያን ነች። የክርስቶስ ሥጋና ደም ዕለት ዕለት የሚፈተትባት። ስለዚህ ቤተክርስቲያን የሰማያዊቷ የኢየሩሳሌም የመንግሥተ ሰማያት ምሳሌ ነች ማለት ነው። እንግዲህ በአጠቃላይ አባቶቻችን ሐዋርያት ከጌታ ዕርገትም በኋላ በቅዱስ ማርቆስ እናት ቤት በአንድ ልብ ሆነው ይገኙ እንደነበረ ያስተምረናል ማለት ነው። ስለዚህ ሐዋርያት በአንድ ሆነው በማርቆስ እናት ቤት ሆነው ከአምላካቸው ጋር ከተገናኙ ዛሬም በቤተ ክርስቲያን ጋር ሆነን እንግዲህ አንድ ሆነን ከእግዚአብሔር ጋር የምንገናኝባት ትልቅ ቤት ነች ማለት ነው ቤተክርስቲያን። እንግዲህ የቤተክርስቲያን ዓላማዋ ምንድን ነው? የቤተክርስቲያን ዓላማዋ ቤተክርስቲያን ስንነጋገር በሶስቱ ከተረጎምነው ባሻገር አሁን ቤተክርስቲያን ምስጢራት የሚፈጸምባትን ቤት ነው እያወራ ያለው። እንግዲህ የቤተክርስቲያን ዓላማዋ ነፍስና ስጋን ማከም ነው። የቤተክርስቲያን ዓላማዋ ነፍስና ስጋን ማከም ነው። ሰውን ከክርስቶስ ጋር ማገናኘት ነው። ኋላም ለመንግሥተ ሰማያት ማብቃት ነው። ስለዚህ ቤተክርስቲያን እንደ እናት የምትታይ ለነፍስና ለስጋ ፈውስ የሆነች የእግዚአብሔር ቤት ስለሆነች አስተምሯም
የሰውነትን ንጽህና ከመንፈሳዊ ንጽህና ጋር ማገናኘት፣ ሰውን ከቤተክርስቲያን ምስጢራት ጋር ማገናኘት፣ ከእግዚአብሔር ጋር ማዋሃድ ነው ማለት ነው እና ስለዚህ ቤተክርስቲያን የተራቆተ ሰውነታችን ጸጋ የሚለብስበት ነው ማለት ነው። ልጇ እርቃኑን ሆኖ ሲሄድ ብርድ ይበርደዋል፣ ይጎሳቆላል፣ ብዙ አደጋ ይገጥመዋል። ስለዚህ ሽፍንፍን አድርጋ እንዲሞቀው በደንቡ እንዲመቸው እንደምታደርጉሉ ቤተክርስቲያንም ኃጢአታችንን በንስሐ ሸፍና ነውራችንን አስወግዳ፣ ስለዚህ በምስጢራተ ቤተክርስቲያን በቃለ እግዚአብሔር በጸጋ እግዚአብሔር ሸፍና አጎናጽፋ ለእግዚአብሔር ክብር የምታበቃን ከዚህ ዓለም የሥጋና የነፍስ ደዌ ፈውሳ አክማ ለመንግሥተ ሰማያት የምታበቃን ትልቅ ቤታችን ነች ማለት ነው። እንግዲህ ለዛ ነው አንዳንድ ጊዜ ሰው እርቃኑን ሲሆን ቤተክርስቲያን እንደዚህ ያለውን ነገር የምትቃወመው። ምክንያቱም ሰው በሚታየው ነገር ነው የማይታየውንም ነገር የሚያገኘው። ሰው ራሱን ሲያጋልጥ ነውሩን ሰውነቱን ሲያጋልጥ ለኃጢአት ለፍትወት ራስን ከመግዛት ስለሚወጣና ያ ደግሞ የውስጥ ቅድስናው የውስጥ ንጽህናው ከእግዚአብሔር ጋር ያለው ሕይወት ሁሉ ስለሚያበላሽበት ስለሚያጎድፍበት ከዓላማው ከመስመሩ ስለሚያስወጣው፣ ስለዚህ ሰው በጥንቃቄ እንዲኖር በንግግሩም ቃሉን ጠብቆ ባለባበሱም ስርዓት ጠብቆ ሰውነቱን እርቃኑን ሸፍኖ ስለዚህ በክብር እንዲመላለስ ቤተክርስቲያን የምታስተምረው ከዛ አንጻር ነው ማለት ነው። እንግዲህ ቤተክርስቲያንና ዓለማዊነት ምንድነው ብለን ስናይ ወደ ሌላው ወደ ርዕሳችን መነሻ ከመሄዳችን በፊት ጌታችን መድኃኒታችን ክርስቶስ እንዳስተማረን ቤተክርስቲያን መቼም በዚህ ዓለም ሳለን በዓለም ውስጥ ነው ያለችው አይደል? ነገር ግን በዓለም ሳላችሁ ምን አለባችሁ ተብለናል? መከራ አለባችሁ ተብለናል። ነገር ግን አይዟችሁ በእኔ ካመናችሁ መከራው ፈተናው ምን ታደርጋላችሁ? ታሸንፋላችሁ ተብለናል። እና ስለዚህ ቤተክርስቲያን እንግዲህ በዚህ ዓለም ውስጥ ነው ያለችው። በዚህ ዓለም ውስጥ ብትኖርም ግን ከዚህ ዓለም አይደለችም። ክርስቲያን በዚህ ዓለም ቢኖርም ከዚህ ዓለም ኃጢአት ከዚህ ዓለም ክፋት ተባባሪ አይደለም። የራሱ ዓላማ፣ የራሱ ሕይወት፣ የራሱ ጉዞ፣ የራሱ ዓለም አለው ማለት ነው እና ስለዚህ እንግዲህ ዓለማዊነት ማለት ከእግዚአብሔር ሕግና ስርዓት መለየት፣ ኃጢአትን መውደድ፣ በኃጢአት መመላለስ ማለት ነው። እነሆ ኃጢአትን ማድረግ ከክርስቶስ ጋር ጥል ነው። ማንም ሰው እግዚአብሔርን አምናለሁ ብሎ ኃጢአትን ቢሰራ በስራው እግዚአብሔርን ክዶታል፣ ክርስቶስን ክዶታል። ስለዚህ ከክርስቶስ ከብርሃን ሳይሆን ከጨለማ ከዲያብሎስ ነው እንደተባለው። ስለዚህ ሰው በዚህ ዓለም ኖሮ ኃጢአትን ገንዘብ የሚያደርግ ከሆነ ከክርስቶስ አንድነት የለውም ማለት ነው። ዓለም ጥላውን ጥላበታለች፣ ዓለም ጨለማዋን ጋርደዋለች። ስለዚህ ከክርስቶስ ተለይቷል ማለት ነው እና ቤተክርስቲያን እንግዲህ በዚህ በጨለማ ዓለም ውስጥ እያበራችልን፣ ሰው በጨለማ ሲሄድ ባትሪ እያበራ የሚሄደው ሳያውቅ ጉድጓድ ውስጥ ገብቶ ሳስተምሮ እንዳይወድቅ ነው፣ አደጋ እንዳይደርስበት ነው። ስለዚህ ቤተክርስቲያንም ወንጌል ብርሃንን እያበራች ኃጢአትና ጽድቅን ቅድስናና መርገምን የሰይጣን የሆነና የእግዚአብሔር የሆነውን ወደ እግዚአብሔር የሚያደርሰውና የማያደርሰውን መንገድ እያሳየች እየገላለጠች ስለዚህ የምትመራን የምታስተናግደን ወደ እግዚአብሔር የምታደርሰን የእግዚአብሔር ቤት ነች ማለት ነው። ዓለማዊነት ደግሞ ከዛ በተጻራሪው በስጋ ፍላጎት እንድንሞላ ለዚህ ለስጋ ፈቃድ እንድናደር ሁልጊዜ በስሜታችን በፍላጎታችን እንድንሸነፍ በዚህ ዓለም በሆነው ነገር እንድንረካ ስለዚህ አይኖቻችን እግዚአብሔርን እንዳዩ አይኖቻችን የእግዚአብሔር ነገር እንዳያስቡ ልቦናችንም በዚያ እንዳይመላለስ የሚያደርግ ክርስቶስን ከልቦናችን አብልቆ የሚጥር የስጋ ሐሳብ ነው ማለት ነው ዓለማዊነት እና ስለዚህ እነዚህን ሁለቱ በደንቡ መለየት ይኖርብናል ማለት ነው። ስለዚህ ዓለማዊነት በልቦና ውስጥ የእግዚአብሔር ፍቅር መጥፋትና ኃጢአትና አላፊውን የዚህ ዓለም ተድላ መውሰድ ያንን እንደ ፍጹም ደስታ እንደ ፍጹም ሕይወት አድርጎ ማመን ነው ማለት ነው። ሌላው የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ
በልባችሁ መታደስ ተለወጡ እንጂ እና ዓለም አትምሰሉ ብሎ ቅድም መነሻ ላይ እንደተናገርኩት ሮሜ 12:2 ላይ ቅዱስ ጳውሎስም የተናገረው ይሄ ነው ማለት ነው። ስለዚህ ዓለማውያን የሆኑ በልቦናቸው እግዚአብሔር የሌለ ሰዎች እንደው እግዚአብሔር እንኳን አለ ብለው ቢያስቡ የእነሱን ስጋዊ ፍላጎት እንዲያሟላላቸው የእነሱን ሀብት፣ የእነሱን ብልጽግና፣ የእነሱን ደስታ፣ የእነሱን ሕይወት እንዲያረዝምላቸው ለፍላጎታቸው ነው እንጂ የሚያስቡት። ነገር ግን ፍቅሩን ተረድተው እርሱን አምነው ፈቃዱን ፈጽመው መንግሥተ ሰማያት ለመውረስ ወደው አይደለም ማለት ነው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ክርስቶስ መከተል ለዚህ ምድር ብቻ ተስፋ የሚያደርጉ ግን ከሁሉ ይልቅ ምስኪኖች ናቸው ያለው። ማለት ለግላዊ ጥቅማቸውና ለዚህ ዓለም ደስታ እግዚአብሔርን የሚያስቡ ሰዎች ምስኪኖች ናቸው። የክርስቶስ ዓላማ ወደዚህ ዓለም መገለጥ ገና አልገባቸውም፣ አልተረዱትም ማለት ነው። ስለዚህ አስቀድማችሁ ምኑን እሹ ነው? ጽድቁን፣ መንግስቱን እሹ ነው። ሌላው ይጨመርላችኋል እንጂ ሌላውን ፈልገን ጽድቁን ወደ ኋላ የምናስቀር ከሆነ በጣም ምስኪኖች ነን ማለት ነው። የክርስቶስ ወደዚህ ዓለም መምጣት በስጋ መገለጥ እሱንም ማመናችን እሱንም መከተላችን ዓላማው ምን እንደሆነ አልገባንም ማለት ነው። ሌላው ኃጢአትን ማስተባበል፣ ቸል ማለት፣ አንዳንድ ጊዜ ለኃጢአታችን ጀስቲፊኬሽን መስጠት፣ ንስሐ ላለመግባት፣ ወደ እግዚአብሔር ላለመመለስ፣ ኃጢአትን ላለማመን፣ ከኃጢአት ላለመለየት መድበስበስ፣ ይሄ ሌላው የዓለማዊነት ጉዞ ጅማሬ ነው ማለት ነው። እንደዚህ እያደረገ ነው ሰይጣን እያራቀቀ እያፈላሰፈ ምክንያት እያሰጠ ስለዚህ ከጽድቅና ከእግዚአብሔር መንገድ የሚያወጣን ማለት ነው። ስለዚህ ሁላችንም በመውደቅ በመነሳት እንደምንኖር ብናውቅም ነገር ግን ድካማችንን አውቀን ኃጢአታችንን አውቀን ንስሐ እየገባን ከርኩሰት፣ ከኃጢአት፣ ከዝሙት፣ ከክደት በአጠቃላይ ሰይጣናዊ ከሆኑ ነገሮች ሁሉ ኃጢአትን ተልተን እግዚአብሔርን ልንከተል በንስሐ በስጋው ደግሞ ልንመላለስ ያስፈልጋል ማለት ነው። እንግዲህ ሌላው ዓለማዊነትና ቤተክርስቲያን ነበር ለማንሳት የፈለግኩት እና ስለ ቤተክርስቲያን ስናነሳ ኦርቶዶክሳዊ ቤተክርስቲያን ወይም ኦርቶዶክሳዊት ክርስትና አንድ ጊዜ ለቅዱሳን የተሰጠች ሃይማኖት ነች። ይሁዳ ምዕራፍ 9 ላይ እንደተናገረው ማለት ነው። ስለዚህ ቤተክርስቲያንን ኦርቶዶክሳዊ ቤተክርስቲያን ስንል ሰዎች በእውቀታቸው ልክ ያላጠበቧት። አሁን ሰው ችግሩ ምንድን ነው? ብዙ ቤተክርስቲያን በቤተክርስቲያን የተፈበረኩ የተፈጠሩ ብዙ ቤተክርስቲያኖች አሉ። ግን ሰዎች በፍላጎታቸው ልክ ነው ያቋቋሟቸው የመሰረቷቸው። ስለዚህ እነሱ በፈለጉት መንገድ እነሱ ባወቁትና በለኩት ልክ ነው በዚያ መመላለስ የሚፈልጉት ማለት ነው። ኦርቶዶክስ ቤተክርስቲያን ግን ማንም የለካት ማንም የሰፈራት ሳይሆን እግዚአብሔር ለሰው ልጆች ድህነት ያዘጋጀው ልኬት ጠብቃ በመንፈስ ቅዱስ የተሰራች በመንፈስ ቅዱስ የተለካች ጌታችን ኢየሱስ ክርስቶስ በደሙ የመሰረታት ሐዋርያት ያጸኗት ሊቃውንት ቅዱሳን የሰበኩባት ደማቸውን አጥንታቸውን የከሰከሱባት ዘመን ያልሻራት ጊዜ ያልለወጣት ለጥቅምና ለስልጣን ያልተበረዘች ያልተከለሰች መሰረቷን አጥንታ መሰረቷን ይዛ በቅብብል የመጣች ማለት ነው። የመጀመሪያው ዱላ የቅብብል ዱላ ጌታ የሰጣቸው ለሐዋርያት፣ ሐዋርያት ደግሞ ለሚቀጥለው እያቀበሉ እዚህ ዘመን ላይ ደርሰናል ማለት ነው። ስለዚህ ያ መነሻው ዱላ ከጠፋ ወይም ደግሞ ከተነጠቀ የመጨረሻው ሯጭ ፓውል ነው የሚሆነው። ነጥብም ሊያዝለት አይችልም ማለት ነው። እና ስለዚህ ቤተክርስቲያን አንድ ጊዜ ለቅዱሳን የተሰጠች እውነተኛ ቤተክርስቲያን ነች ያለችን። ስለዚህ አንድ ሰው እኔ ኦርቶዶክስ ክርስቲያን ነኝ ሲል የሐዋርያትን ሃይማኖት የሐዋርያትን ስርዓት አምልኮ ሐዋርያት የኖሩበትን ሕይወት በጽሁፍም በቃልም ያስተማሩትን ክርስቲያን ኗኗር እየኖርኩ እሱን እየተከተልኩ ነው ማለት ነው እና ስለዚህ ስለ ቤተክርስቲያን ስናስብ ትክክለኛይቷ ቤተክርስቲያን ማነች የሚለውን ማሰብ አለብን። እንግዲህ ቤተክርስቲያንና ዘመናዊነት የሚል ርዕስ ነው የተነሳ ነው። እነዚህ እንደው መነሻ ላይ ያሉትን ነገሮች ለማብራራት ስለ ቤተክርስቲያንም በተወሰነ ደረጃ አታውቁም ሳይሆን ለማብራራት ነው የተጠቀምኩት። ቤተክርስቲያንና ዘመናዊነትን ስናይ ግን እዚህ ጋር በደንብ ማስተዋል ይኖርብናል። የምናመልከው ዘመንን የፈጠረ ከዘመን በፊት የነበረ በዘመናት የሚኖር ዘመናን አሳልፎ የሚኖር አምላክ ነው።
ባልነበርንበትም ጊዜ ያለ በማንኖርበትም ጊዜ የሚኖር አምላክ ነው የምናመልከው። ስለዚህ ቤተክርስቲያንና ዘመናዊነትን ስናስብ እንዴት ነው የምንረዳው የሚለውን ነገር በደንብ ማሰብ አለብን። አንዳንዴ ክርስቶስን ማመን ክርስቲያን መሆን ኋላ ቀርነት አድርገው የሚያስቡ ስላሉ ማለት ነው። በአጠቃላይ እንግዲህ መጽሐፍ ቅዱስ እንደሚያስተምረን ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትናንት ዛሬ እስከ ዘላለም ያው ነው፣ አይለወጥም። ስለዚህ ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህም የሚሰማሩበት አልተጠቀሙም ይላል። ስለዚህ ክርስቶስ ትናንትም ዛሬም ነገም ያው ነው። ስለዚህ ቤተክርስቲያን በክርስቶስ ራስነት መሰረትነት የተመሰረተች ነች። ስለዚህ ክርስቲያን የሆነ ሰው በክርስትና የሚመላለስ ሰው ዘመናዊ ነህ አይደለም ሊባል አይችልም። ዘመንን የሚዋጅ አምላክ፣ ዘመንን የፈጠረ አምላክ የሚያምን ነው፣ የሚከተል ነው። ግን መጽሐፍ ቅዱስ ምን ይላል? ቀኖች ክፉዎች ናቸውና ዘመኑን ዋጁ ይላል። ኤፌሶን 5:16 ላይ እንደምናገኝ ምን ማለት ነው? ይሄ ማለት ይህ ጥቅስ የሚያስተምረን ቤተክርስቲያንና ክርስትናን በዘመን ከመታደስ ይልቅ ዘመንን የሚያድሱ መሆናቸውን ያስረዳናል። ማለት ዘመንን ዋጁ፣ ዘመኑን ዋጁት። ክርስቶስ ዓለምን ዋጅቷል አይደል? እናንተም ዘመኑን ዋጁት ማለት ዘመኑን በእግዚአብሔር ቃል ፈውሱት ነው። ዘመኑን ከጨለማ አውጡት ነው። ዘመኑን በመንግስተ ሰማያት መንገድ አቅጣጫ አሰማሩት ነው። እናንተ የዓለም ብርሃን ናችሁ ብሎ ደቀ መዛሙርቱን ጌታ እንዳለው፣ ስለዚህ በዓለም በጨለማ ላሉ ሁሉ ብርሃኑ ነው። ለምን? እግዚአብሔር ጊዜ የማይሽረው ዘመን የማይሽረው እውነተኛ መንገድ፣ እውነተኛ ህይወት፣ እውነተኛ አምላክ ስለሆነ ስለዚህ ጊዜያዊ በሆነ ዛሬ መጥቶ ነገ በሚያልፍ ዛሬ ታይቶ ነገ በሚጠፋ ትውልዱ እንዳይታለል ዓላማውን እንዳይስት ከእውነተኛው መንገድ እንዳይሄድ ፈውሱት፣ አድኖት፣ አቅጣጫ ስጡ። ዘመኑን ዋጁ ማለት በዘመኑ ያለው ትውልድ ምን ችግር እንዳለበት፣ ምን ጉድለት እንዳለበት፣ ምን ፈተና እንዳለበት አይታችሁ ተረድታችሁ ባለበት ፈተና ባለበት የእውቀት ጉድለት ባለበት ችግር ልክ የሚፈውስበት የሚድንበት እግዚአብሔር የሚያውቅበት መፍትሄ ስጡት፣ መፍትሄ ስጡት። ዘመኑን ዋጁ ማለት እና እንግዲህ እያንዳንዱ ክርስቲያን በዚህ ሰማያዊት አካል ውስጥ እስካለ ድረስ ከዘመን በላይ መሆኑን መረዳት ይኖርበታል ማለት ነው። ሰው ሐዋርያው ቅዱስ ጳውሎስም እንዳለው እያንዳንዱ ክርስቲያን በዚህ ሰማያዊት አካል ውስጥ እስካለ ድረስ ከዘመን በላይ የሆነ መሆኑን መረዳት ያስፈልገዋል። ምክንያቱም ዓለማውያኑ የእግዚአብሔር ነገር እንደ ሞኝነት ነው የሚቆጥሩት ስለማያውቁት ማለት ነው። እኛ መንፈሳውያን ክርስቲያን የሆኑ ደግሞ የዓለሙን ነገር እንደ ሞኝነት ነው የምንቆጥረው። ሁለት ፓራዶክስ ናቸው። የመስቀሉ ቃል ለማያምኑት ሞኝነት፣ ለእኛ ለምናምን ግን ሕያው ነውና ብሎ እንዳለው ስለዚህ በዘመናት ሁሉ የማይሻር የዘመናት ሁሉ ፈጣሪ የሆነ እሱ ዘመን የማይወስኑት በዘመን ተወስኖ ቦታ የማይወስኑት በቦታ ተወስኖ በአካል የማይወሰን በአጭር ቁመት በጠባብ ደረት ከድንግል ማርያም ማህፀን ውስጥ አድሮ ወደዚህ ዓለም የመጣ አምላክ ኢየሱስ ክርስቶስን ስለሆነ የምናምነው ስለዚህ በክርስትና ውስጥ የሚኖር ሁልጊዜም አዲስ ነው። ክርስቶስን ለብሶ ስለሚኖር ማለት ነው። ሁልጊዜም አዲስ ነው። ሁልጊዜም በዘመናት ሁሉ ከሁሉ በላይ ነው። ምክንያቱም ምን ይላል ጳውሎስ? እኛ መንፈሳዊ ሰው ሁሉን ይመረምራል እንጂ በማንም አይመረመርም። ለምን ቢባል እኛ የክርስቶስ ልብ አለንና።
ሁሉን የሚያውቅ ሁሉን የሚረዳ ዘመናትን የፈጠረ በዘመናት ያሉትን ሁሉ የሚያውቅ አምላክ ስላለን መነጽራችን መንፈስ ቅዱስ ነው። መነጽራችን መጽሐፍ ቅዱስ ነው። መነጽራችን የእግዚአብሔር ቃል ስለሆነ ስለዚህ በእግዚአብሔር ቃል ውስጥ በዘመናት የሚያረጅ በዘመናት የሚለወጥ ነገር ስለሌለ ዘመን የማይሽረው ሕይወት እንዳለን በደንብ ልንረዳ ይገባል ማለት ነው። ነገር ግን ቤተክርስቲያን በዘመናት ውስጥ የሚኖራት ሚና ምንድን ነው የሚለውን እናያለን። እንግዲህ እዚህ ላይ የተዛባ አመለካከት እንዳይኖረን ያስፈልጋል። ምክንያቱም አንዳንድ ጊዜ እንደ ልማድም ቢሆን ሃይማኖትን እንደ አባቶቻችን ጥበብን ደግሞ እንደ ጊዜያችን እንላለን አይደል? ምን ማለት ነው ይሄ? አባቶቻችን የሰሩልን ዶግማ የሰሩልን እምነት የእግዚአብሔር ቃል የሚሻር በጊዜ የሚለወጥ አይደለም። ስለዚህ ያንን የምናስተምርበት ለሌላው የምናደርስበት የምንመራበት የምናስተዳድርበት ዘዴ ግን ጊዜውና ዘመኑን ያወጀ ሊሆን ይገባል። በጥንት ጊዜ እንደዚህ ብዙ ሰው ተሰብስቦ ልናገር የምንችልበት ማይክሮፎን የለም አይደል? በጥንት ጊዜ በቤታችን ቁጭ ብለን እያየን ልንማር የምንችለው ቴሌቪዥን የለም። በጥንት ጊዜ ሌላው ዓለም የሚሰበከው ትምህርት ወይም ደግሞ የሚደረገው ጉባኤ ከቤታችን ቁጭ ብለን ኮምፒውተራችንን ከፍተን አብረን እዛ ውስጥ ገብተን በኦንላይን ልንሳተፍበት የምንችልበት ቴክኖሎጂ የለም። ስለዚህ ያለንን ነገር የማይሻረውን የማይለወጠውን ነገር ኮሙኒኬት የምንደራረግበት ለሌላው የምናደርስበት ሌላውን ለማዳን ሌላውን ለማስተማር ማኔጅ የምናደርግበት በደረስንበት ዘመን በደረስንበት ዕውቀት ያንን ተጠቅመን የምንማማርበትና ልምድ የምንለዋወጥበትን ነገር ነው እንጂ ከዘመኑ ጋር ማስኬድ ያለብን። ሌላው ግን የምናምነው የነበረው የእግዚአብሔር ቃል ኢየሱስ ክርስቶስ የሚሻር የሚለወጥ ዘመን የሚለው ስለሌለ በዘመናቱ ሁሉ ሌላ አዲስ እምነት ሌላ አዲስ አስተሳሰብ እንፈጥራለን ማለት አይደለም። እና ስለዚህ ዘመናዊነት ሲባል አንዳንድ ጊዜ በቃ ከሁሉም ነገር ለቀቅ ማለት እንደ የዘመኑን ነገር የሚያጠብቅ እንደ ፋራ እንደ ኋላ ቀር አሁንማ እንደ እጨጌ ይባላል የዛሬ ያራዳዎቹ አነጋገር። እና እንደዛ ማለት አይደለም። ይህንን በደንብ ልናስተውለው ይገባል። ዘመን መዋጀት ማለት በዘመን ለውጥ ውስጥ በለውጡ ተጽዕኖ ሳንሆን የእግዚአብሔር ሐሳብና ፈቃዱን አውቆና ተረድቶ ማገልገል መቻል ማለት ነው። ሐዋርያትም ይህንን ያደረጉት እነሱ በነበሩበት ዘመን አላውያን ነገሥታት የነበሩበት ክደት ያለበት አምልኮ ጣዖት የሰፈነበት፣ ስለዚህ የእግዚአብሔርን ስም መጥራት የክርስቶስን መጥራት የሚያሰቅልበት የሚያስገድልበት የሚያስጠላበት ዘመን ላይ ነበሩ። ስለዚህ ያንን በመስበክ ያን ዘመን ነው የቀየሩት። በዛ ትውልድ ላይ ተጽዕኖ ፈጥረው ነው ክርስትናን የሰበኩት ወደ ክርስቶስ ያመጡት። ስለዚህ እኛ ባለንበት ዘመን ደግሞ በዘመን ውስጥ ያለው ፈተና የተለያየ ሊሆን ይችላል እንደየዘመኑ እንደየጊዜው። ስለዚህ በዚህ ዘመን የምንኖር ክርስቲያኖች ዘመኑ ባመጣው ክህደት፣ ጥፋት፣ ኃጢአት፣ ክፉ ስራ ላይ ተጽዕኖ አሳድረን ወደ ክርስትናው ወደ ሰው ልጆች ድነት ወደ ሕይወት የምናመጣ መሆን አለብን እንጂ ልክ እባብ ጸዘው የምትባል ዛፍ አለች፣ እሷ ጥላውን ስታጠላበት ዝልፍልፍ ብሎ ይወድቃል እንደተባለ ዓለም እያዝለፈለፈችን ለእሷ እንድገዛ ፈቃዷንም እንድንፈጽም አይደለም ማለት ነው። ስለዚህ እባብ ፀሐይ የሞቀ ከብርሃኑ በኩል ሆኖ የዛች የጸዘዋን ዛፍ እየተመገበ ፍላጎቱን እንደሚያሟላ እኛም ወንጌልን ይዘን ክርስቶስን ለብሰን ስለዚህ ዓለምን በወንጌል ብርሃን እየቃኘናት በእሷ የምንፈልገውን ነገር ሁሉ በክርስትና መንገድና በጽድቅ መንገድ እንድንጠቀምበት ዓለምን ቀጥቅጠን እንድንገዛት እንጂ እንድትገዛም ራሳችንን አሳልፈን መስጠት እንደሌለብን ያስተምረናል ማለት ነውና ስለዚህ በክርስትና ሕይወት ውስጥ በዓለም ላይ ተጽዕኖ የምናሳድር ዓለምን የምንለውጥ ዓለምን የምናበራ ዓለምን ወደ ሕይወት የምንጠራ መሆን እንዳለብን
ማሰብ ይኖርብናል ማለት ነው። እንግዲህ የዓለም ዘመናዊነት ህልፈት ያለበት ነው። ስለዚህም የአሁኑ ሲያልፍ እንደው በዚህ ዘመን እንዲህ ተደርጎ ነበር፣ በዚህ ዘመን እንደዚህ ሆኜ ነበር ብለን እናወራለን ስለሚያልፍ ማለት ነው። ነገር ግን በክርስትና ውስጥ ግን በክርስትና ያለው ዘመናዊነት ግን ህልፈት የሌለበት እውነተኛ ክርስቲያን ትናንትም ዛሬም ነገም ያው ነው ማለት ነው። ክርስትና አንድና አንድ ጥርት ያለ ምንም ኮንፊውዥን የሌለበት ህይወት ነው። ዓላማውም መንግስተ ሰማያት ነው። ጉዞም ጽድቅ ነው። አምልኮቱም ክርስቶስ ነው፣ እግዚአብሔር ነው ማለት ነው። ስለዚህ የክርስቲያን ዘመናዊነቱ ዘላለማዊነት የእግዚአብሔር መንግስት ለዘላለም ወርሶ በፍቅሩ ሆኖ ንጽጽር በሌለው በፍጹም ደስታ መኖር ስለሆነ ስለዚህ ይህንን በደንቡ ማሰብ ይኖርብናል ማለት ነው። የዘመናት ተግዳሮት በቤተክርስቲያን አገልግሎት ላይ ምንድን ነው ያለው ጫና ግን ብለን ከዛ አንጻር ስናይ እንግዲህ በዘመናዊነት ስም ዓለም የሚታመስባቸው በዘመኑ የተፈጠሩ ብዙ ቴክኖሎጂዎች አሉ። ስለዚህ እነዚህ እንግዲህ በክርስትና ህይወታችን ጉዞችን ላይ ደግሞ የሚፈጥሩት ጫና አለ። በተለይ በወጣቶቹ ዘንድ ለምሳሌ ያህል ብንመለከት አሁን በዘመኑ ፌስቡክ አለ፣ ዩቲዩብ አለ፣ ዌብሳይት አለ፣ ብሎጎች አሉ፣ ማህበራዊ ሚዲያዎች አሉ፣ ብዙ ነገሮች አሉ እና እነዚህ በእያንዳንዳችን ህይወት ላይ ዘመኑ ያመጣቸው፣ ዘመኑ የወለዳቸው፣ ዘመኑ የደረሰባቸው ቴክኖሎጂዎች ትልቅ ተጽዕኖ እንደሚያሳድሩብን እናውቃለን። ስለዚህ እንግዲህ እኛ እነዚህን ቴክኖሎጂዎች ለጽድቅና ለህይወትና ለድነት ብቻ ልንጠቀምባቸው ያስፈልጋል እንጂ በእነዚህ ቴክኖሎጂዎች ተጽዕኖ ውስጥ ወድቀን ከክርስትና ህይወት ልናፈነግጥበት፣ ጊዜያችንና ሰዓታችን ያላግባብ በእነሱ ላይ ልናጠፋበት፣ የማይጠቅሙን ሳይቶች ውስጥ እየገባን ምዕራባውያን እኛን ለማደንዘዝ፣ እኛን ለማጃጃል፣ እኛን ከእግዚአብሔር ለመለየት፣ እኛን በስሜታችን ውስጥ ተነተን ሌላ ነገር ውስጥ እንድንገባ እድሜያችንን፣ ጊዜያችንን፣ እውቀታችንን ተጠቅመው የሚልኳቸውን እንደ እጽ አደንዛዥ የሆኑ የማይጠቅሙን ፊልሞችና ነገሮች እያየን ከክርስትናችን እንድንዘናጋ መፍቀድ የለብንም ማለት ነው። ስለዚህ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም እንዳለ፣ ስለዚህ የሚጠቅመን ነገር ላይ አስምረን መሄድ አለብን ማለት ነው። ክርስቲያን ዝም ብሎ አገኘው ነገር ውስጥ ሁሉ አይገባም። ክርስቲያን ዓለምን ይመረምራል። ክርስቲያን ሁሉን ይመረምራል። የሚጠቅመውን መርጦ ይሄዳል ማለት ነው። ስለዚህ እኛም ቴክኖሎጂውን ሌላውን ለማስተማሪያ፣ ከሌላው ጋር መንፈሳዊ ልምድ ለመለዋወጫ፣ በሙያችን በተሰማራንበት ፊልድ በደንብ አውቀን ተረድተን የበለጠ አዋቂዎች ሆነን የምንሄድበትን ነገር ትምህርት የምናገኝበትን መንገድ በአጠቃላይ በክርስትና ህይወታችን ከሌላው ዓለም ጋር የምንገናኝበት፣ ከሌላው ዓለምም በተለይ ከአታ ቤተክርስቲያናት ከመምህራኑ ከሊቃውንቱ ትምህርት፣ እውቀት፣ ልምድ የምንቀስምበትን ነገር ማስተላለፊያ መንገድ አድርገን ልንጠቀምበት ይገባል ማለት ነው። ምክንያቱም ቦታ፣ ርቀት፣ ጊዜ ሳይገድበን ቴክኖሎጂውን ተጠቅመን ስለሆነ ብዙ ማወቅ የምንችለው ማለት ነው። እንግዲህ የዘመኑ ቴክኖሎጂ አጠቃቀም ላይ በናም ልንጠነቀቅ ያስፈልጋል ማለት ነው። ወደድንም ጠላንም ግን በደረስንበት ዘመን ግን ቴክኖሎጂ ያስፈልገናል። ቤተክርስቲያን አስተዳደሯን በዘመኑ ቴክኖሎጂ፣ የሰው ኃይል አጠቃቀሟን በዘመኑ ቴክኖሎጂ ማገዝ አለባት። ምክንያቱም ቤተክርስቲያኗ ታላቅ ናት። ጊዜው ደግሞ በጣም ፈታኝ ነው። አገልጋዮቹ ካህናቱ፣ ሲኖዶሱን የሚመሩ ሊቃነ ጳጳሳቱ፣ ሰባኪያኑ፣ አጠቃላይ ዲያቆናቱ፣ ምዕመናኑ ዘመኑን ዋጁ ካልሆነ በደንብ ተምረው አውቀው በምን አይነት መንገድ በምን አይነት ጽናት የሚያገለግለው እንዴት እንደሚያገለግል የሚገለግለው እንዴት እንደሚገለግል አውቆ ተረድቶ መሄድ ካልቻለ ይህን ትውልድ ማዳን ይህን ትውልድ አሁን ዘመኑ ካጠመደበት ወጥመድ ውስጥ ጠልፎ አንዳንዶቹ ከሳት አንዳንዶቹ ከአንበሳ መንጋጋ ነጥቃችሁ አድኑ የተባለውን ቃል ቤተክርስቲያን ለመፈጸም ትቸገራለች ማለት ነው። እና ስለዚህ ዘመናዊነት ማለት በዘመኑ የደረስንበትን
ቴክኖሎጂ ተጠቅሞ ሰው የሚድንበትን፣ ሰው ወደ እግዚአብሔር የሚቀርብበትን፣ ሰው መንግስተ ሰማያትን ተረድቶ ለንስሐ ለሥጋው የሚበቃበትን አሰራር መፍጠር ማለት ነው እንጂ ልክ እንደ ዘመናዊነት ማለት ራስን እርቃን ጥሎ መሄድ፣ ዘመናዊነት ማለት ለሚሰሩት ኃጢአት ጀስቲፊኬሽንና ምክንያት እየፈጠሩ መኖር፣ ዘመናዊነት ማለት ስግብግብነት፣ ዘመናዊነት ማለት በዓለም ያለው ኃጢአትና ክፉ ነገር ማድረግ ሁሉ እንደ ዘመናዊነት ሊቆጠር አይችልም ማለት ነው። እና ስለዚህ አንዳንድ ጊዜ ግሎባላይዜሽኑ ይሄ የሰለጠኑትን የወሰኖቹን ባህልና ማንነት ሌሎቹ ላይ ለመጫን ሲመጣ ያንን ኃጢአትን የመጫን የሌላውን ባህል የመድፈቅ ተጽዕኖ እንደ ዘመናዊነት እየሰበኩን ነው የሚመጡት ማለት ነው። በቃ እንደዛ ስናደርግ ዘመናዊ ይሆን እየመሰለ ራሳችንን አተን ማይሆን ቃል ውስጥ ገብተን ሰምጠን እንድንቀር ነው የሚያደርጉን ማለት ነው። ዘመናዊነት ማለት ምን ማለት ነው የሚለውን ነገር በደንብ ማወቅ መቻል አለብን። ዘመናዊነት ማለት ዓለም ላዘጋጀው የኃጢአት ወጥመድ ራስን አሳልፎ መስጠት አይደለም። አዎ በዘመኑ መማር አለብን፣ ማወቅ አለብን፣ ቴክኖሎጂውን በደንብ መረዳት መቻል አለብን። ስለዚህ ማንዋዲ የምንሰራቸውን ስራዎች ቴክኖሎጂ አገዝ አድርገን የበለጠ አገልግሎታችንን ለማፋጠን፣ ስራችንን ለማቀላጠፍ፣ ስለዚህ የበለጠ ሐዋርያዊ አገልግሎታችንን በአፋጣኝ ለማከናወን የምንችልበትን አሰራር መከተል አለብን። ዶግማችንና ቀኖናችንን ሳንነካ ማለት ነው። ስለዚህ እነዚህ ነው ማሰብ ያለብን። ቤተክርስቲያን በዘመናት ውስጥ የምትኖር ነች፣ ዘመን አሳልፋም የምትኖር ነች። ስለዚህ ራሷን መሰረቷም ኢየሱስ ክርስቶስ ስለሆነ በምትኖርበት ዘመን ውስጥ ግን ትውልዱን ለመታደግ ትውልዱን ለማዳን ስለዚህ እንደ ዘመኑ ተጨባጭ ሁኔታ ክርስትናን አስተምራ አሳውቃ አስረድታ ስለዚህ የምታክምበት የምትፈውስበት የምታድንበት ስልትና ስትራቴጂ በደንብ የዘመነ መሆን እንዳለበት ነው ማሰብ ያለብን ማለት ነው። እንግዲህ ቀደም እንዳልኩት አንደኛ ቆሮንቶስ 6:12 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል፣ በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም ተብሎ እንደተጻፈ ስለዚህ የሚጠቅመንን እየመረድን የሚጠቅመንን እያጸናን ለሚጠቅመን የዘላለም ሕይወት ራሳችንን ልናዘጋጅ ይገባል ማለት ነው። እንደማጠቃለያ መንፈሳዊነት ወይም ክርስትና ዘመናዊ ነው አይደለም አይባልም። ክርስትና ዘመናዊ ሆነ ወይም ደግሞ ዘመናዊ ያልሆነ ክርስትና አንድ ነው። በዘመኑ ሁሉ አንድ ነው። ክርስቶስ ትናንትም ዛሬም ነገም አንድ ነው። ክርስትናን ዘመናዊ እናደርጋለን ብለው ከክርስትና ማዕቀፍ ሲወጡ ብዙዎች ናቸው። የማይሞከረውን የማይሆነውን ነገር እየሄዱ ማለት ነው። ምንም የሚጎል የሚጨምር ነገር የለም። ያንን ግን በዘመን ውስጥ እንዴት ትውልዱን አስረድተን አሳምረን አስተምረን እናድናለን ብለን ነው ማሰብ ያለብን ማለት ነው። እንግዲህ አንዳንድ ጊዜ ሰው የተሰጠው ክብር ትልቅ ነው። ከኃጢአታችን የተነሳ ለተፈጠሩ ፍጥረቶች ግን አለቃ ስንሆን እንደገና አለቃ ሆኖብን ተቸግረናል። አዳም በክብር በተፈጠረበት ሰዓት ፍጥረታት ሁሉ እንዲገዛ ለሁሉም ስም እንዲያወጣ ተሰጥቶት ነበር አይደል? ኃጢአት በሰራና እግዚአብሔር በበደለ ሰዓት ግን ሁሉም በሱ ላይ ሰልጥነው። ስለዚህ በኃጢአት ስንል ዓለም ይሰለጥንብናል። በጽድቅና በእውነት ስንመላለስ ግን በዓለም ላይ ይሰለጥንበታል። ዓለምን በምንፈልገው የእግዚአብሔር ቃል የእግዚአብሔር መንገድ ቀጥቀጠን እንገዛዋለን ማለት ነው። ስለዚህ ምንድነው እሱ ቅዱስ ጳውሎስ አንደኛ ቆሮንቶስ 2:16 ያለው ያስተምረው ዘንድ የጌታን ልብ ያወቀ ማን ነው? እኛ ግን የክርስቶስ ልብ አለን። ስለዚህ ሁሉን እንመረምራለን፣ ሁሉን በክርስቶስ ልብ እንሰፍራለን፣ እንመዝናለን፣ በዛው መንገድ እናከናውናለን እንጂ ዓለም ለእኛ መስፈርት ልታወጣለን፣ ዓለም በእኛ በእሷ ፈቃድ ልትመራ፣ ዓለም በእኛ ላይ ተጽዕኖ ልታሳድርብን ልንፈቅድ አይገባም ማለት ነው። እና ስለዚህ በአጠቃላይ መጨረሻ ላይ መናገር የምፈልገው ሰዓት ስለጨረሱ ክርስትና ማለት ክርስቶስን መምሰል ነው። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔ የምሰሉ እንዳለ ክርስቶስን መምሰል ነው። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለሁለት ነገር ነው። አንዱ ለቤዛ ዓለም ወርዶ ተወልዶ ተሰቅሎ በደሙ ዓለምን ለማዳን ነው። ሁለተኛው ግን ለአርአያነት ለአብነት ነው። ጽድቅ የሆነውን ከኃጢአት ስራ በስተቀር እየሰራ እያስተማረ እየኖረ በዚህ ሂዱ
ይሄ ነው መንግስተ ሰማያት መግቢያ መንገድ ብሎ ያሳየን የህይወት መንገድ ነው ማለት ነው። እና ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን የእግዚአብሔር ኃይል ነውና እንዳለው በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክት ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድም ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔርና የእግዚአብሔር ጥበብ እሱም ኢየሱስ ክርስቶስ ነው እንዳለ። ስለዚህ ክርስትና ማለት ክርስቶስን መስበክ፣ ክርስትና ማለት ክርስቶስን መከተል፣ ክርስትና ማለት ኢየሱስ ክርስቶስ ባስቀመጠልን ሕግና ወንጌል መሰረት መኖር ስለሆነ ዓለምን መጥላት ሰይጣንን መካድ ስለሆነ ስለዚህ በዚህ መንገድ ተመላልሰን ክብርን ልንወርስ ይገባናል ማለት ነው። እንግዲህ የተወደዳችሁ የክርስቶስ ቤተሰቦች ቤተክርስቲያን በምን አይነት እንደምትተረጎም አይተናል። ቤተክርስቲያንና ዘመናዊነት ምን ማለት እንደሆነ ተረድተናል። ስለዚህ በዘመናዊነት ስም ዓለም እያማላችን ሁልጊዜ ኃጢአት የሆነ ሁሉ ዘመናዊነት ትርጉም ስለሚሰጠው ማለት ነው። ሰው ለመጥረፍ ኃጢአት የሆነው ከእግዚአብሔር የሚያወጣው ሁሉ ዘመናዊ፣ ጽድቅ የሆነው በእግዚአብሔር መንገድ የሚወስደው ሁሉ ኋላ ቀር አድርገው የሚያስቡ ሞኞች ስላሉ፣ ስለዚህ ይሄንን ልዩነቱን በደንብ አውቀን በእውነተኛው በማይለወጠው ትናንትም ዛሬም ነገም አንድ በሆነው በኢየሱስ ክርስቶስ አምነን በዓለም ላይ እንደየዘመኑ ፈተና ትውልዱን ለማዳን ተጽዕኖ የምንፈጥርበትን ክርስትናን የምናስፋፍበትን መንገድ ተጠቅመን ስለዚህ በሰለጠንና በዘመነ መንገድ በእምነት በሃይማኖት ጸንተን ለመኖር ንስሐ ገብተን ሥጋው ደግሞ ተቀብለን ክብር መንግሥቱን ለመውረስ የበቃን ያደርገን። ይቆየን። ስብሐት